አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች፣ ውድ የኢስላም ልጆች በያላችሁበት የአላህ ሰላም ይስፈን እና ዛሬ ወደ ሶሻል ሚዲያ የመጣሁበት አልሐምዱሊላህ ደስ ስላለኝ ደስታዬን ላካፍላችሁ ፈልጌ ነውና እና ሳውዲ አረቢያ ሁለተኛ ሀገሬ ናት። የምወዳት በጣም የምወዳት ሁለተኛ ሀገሬ ናት እና ሳውዲ ውስጥ ዳሩል ወህይ የሚል የቁርአን ሂፍዝ ማዕከል ሻሃዳ ስለተሰጠኝ በጣም ደስ ብሎኝ ነው የመጣሁት። እናም ካላህ በታች እንድታበረታቱኝም ነው ወደዚህ የመጣሁትና ማንም ሳያነሳሳኝ በአላህ ፍቃድ በራሴ ፍላጎት እና ትምህርት ቤቱ ሲያበረታታኝ በቃ ከቃል በላይ ሲያበረታታኝ ሁለተኛ ጊዜ የሻሃዳ ወረቀት ስለተቀበልኩ በጣም ደስ ብሎኝ ነው ወደዚህ የመጣሁት። እናንተም ከአላህ በታች እንድታበረታቱኝ እፈልጋለሁ። ወደፊት ሀፊዝ መሆን ነው ቀርቼ እንዳስቀራ በቃ ሀፊዝ ሆኜ በቃ ቁርአን ማለት የቀልብ ሰኪና እና ከላም አላህ ነውና በዛ አጋጣሚ ሳውዲን ላሾክራት ፈልጌ ነው። አልሐምዱሊላህ ዳሩል ወህይ የሚባል ትምህርት ቤት የሂፍዝ ማዕከል በጣም ላሾክረውና ደስ ብሎኝ ለሱ ነው የመጣሁት። ቁርአንም መቅራት የምትፈልጉ ልጆች በግል መስመር ነው ኢንሻአላህ። ፍላጎት ካላችሁ ቁርአን ቀላል ነው፣ ባላህ ፍቃድ ቀላል ነው ቁርአን። ያም ሆኖ እኔንም አበረታቱኝ። በጣም ፍላጎቴ ያው ካላህ በታች እንድታበረታቱኝ ነው ወደዚህ የመጣሁትና እንደዛ ይላችኋለሁ። ዩቲዩቤን ሰብስክራይብ እያደረጋችሁ ስራም እንድሰራበት አበረታቱኝ እላችኋለሁ። ቁርአን ብዙ ሰው እንደ ከባድ ቁርአን አይገባኝም፣ በቃ ለመቅራት ይፈልጋለው ብዙ ሰው ይላል። ብዙ ሰው ፍላጎት አለው፣ አላህ ያግራልን ማለት ነው። ቁርአን ቀላል ነው ከያዝነው፣ ፍላጎት ካለን በጣም ቀላል ነው። ሰው ሁላችሁም አብረን ያለህን ቃል እንወቅ ባይነኝና ውድ የሀገሬ ልጆች የትም ቦታ ሆነን አላህን መፍራት ያለህን ቃል ማወቅ ያው የተፈጠርንበትን አላማ ከአፈር ተፈጥረናል፣ ወደ አፈር መመለሳችን የማይቀር ነውና ያለህን ቃል አውቀን መሻገራችን ያው መቼም የማይቀር ነውና ቀርተን ለትውልድ ማስተላለፍ ቀርተን ማስቀራት እላችኋለሁ። ከእናንተ ተሽዬ ሳይሆን በቃ ደስታዬን ላካፍላችሁ ፈልጌ ነው ወደዚህ የመጣሁት። ዩቲዩቤን ያው ብዙ እይታ የለውም፣ ሰብስክራይብ እንድታደርጉልኝ ላይክ ሼር እንድታደርጉልኝ ነው። በዛ አጋጣሚ ሳውዲ በቃ ለኔ ደስ እንዳለኝ ለእናንተም ደስ እንዲላችሁ ፈልጌ ነው። ሳውዲ ለኔ በቃ ቃላት ያጥረኛል። የሳውዲ እዛ ውስጥ የነበሩ ኡስታዞች፣ ተማሪዎች ለነሱ በጣም ቃል ያንሰኛል ወላሂ። ቁርአን ያከተምኩ ቀን እኔ ሳላቅ የትምህርት ቤቱ ተማሪዎች በቀን ሳላቅ ነው ሰርፕራይዝ ያደረጉኝ ማለት ነው። ግን ለመጀመሪያ ተርሞ ላይ ላጫውታችሁ ፈልጌ ነው እና ስሜን ጠርተው ፋዘት ሲሉ እኔ አልገባኝም እና ያው ሀበሻ ብቻዬን ነኝ እዛ የብዙ አይነት ዜጋ አለ
አልገባኝም ነበረ። አንዷ እጄን እዛ ሄደ ስሜን እንደዛ ተጽፎ ወሳ አሳየችኝና በጣም ደስ ያለኝ። እናም አሁንም ተማሪዎቹ በጣም ነው ያስተማሙኝ። በቃ መልካም ናቸው ወላሂ ልባቸውን ህዝቡ ነው። ለነሱ በጣም ቃላት ያጥረኛል። ስለዚህ ለእናንተም መልካሙን ሁሉ እመኝላችኋለሁ። አበረታቱኝ። ለአላህ ብላችሁ ሼር አድርጉ። አሰላሙ አለይኩም